ሰላም አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሌላውን ተውትና እዚህ እንጀምር። ሰርግ ስለነበርን ሰሞኑን እንመጣለን፣ እናወርቃለን፣ እናጥላለን ምናምን በቃ ቤቱ እንደዚህ ነው። እንደዚህ ሆኗል ቤታችን። ምን ቅርቅሩ ወጥቷል። ሳሎናችንን ወደ ሻወር ነው። የመኝታ ክፍል መኝታ ክፍል እንኳን ብትገቡ ማታ የአንሶላ ምናምን አንስቻት አጥቤ ምናምን የልጅ ልብስ እዩ። እዚህ ጋር ራሱ ሰቅየው ደርቋል። ሽንት ጨርቅ የሚባለው እንደው እዩ ማይችል የድሮ ቆንቅል የምትባል ቆንቅል ታምራለች። ለጌጥ አድርጌ ነው ድሮ እናቶቻችን ነበር አያቶቻችን በዚህ ነው የሚያስቀምጡት። እንኳን በቆን የሚቀባ ሰው አይመን አይመስለኝም። ቅቤ ማለት ነው። ይሄ እንኳን ሶላር ነው ስለማበራው ነው። እሺ እንደዚህ ይመስላል ቤቱ። እየለበስን ማውለቅ ነው በቃ እንለብሳለን፣ እናወልቀዋል። አልጋው ራሱ ቁጥንቁጥ ወጥቷል። ይሄ አጣጥቤው ነው ትናንትና። አሁን አጣጥፈዋለሁ ማለት ነው። ይራቡን አጥንጥም ውስጥ እንዴት እንደሆነ የልጅ ልብስ እዚህ ጋር መሬት ላይ የምታያችሁ ገና ያልታጠበ ልብስ ነው። የልጅ ልብስ አጣጥቤ አልደርቅ ብሎ እዚህ ጋር ሰቅየው ነው ማለት ነው። ደርቋል ደርቋል። እንደዚህ ነው ይመስላል። ከዛ አሁን ምንድነው የምናደርገው? አጥድተን እንደዚህ ይሄን አጥድተን ምናምን እንመለሳለን። ያው ልጅ አዘየ ስለሆነ ሁሉንም ቀርጬ ላሳያችሁ አልችልም። ይሄማ ባለፈው ያየነው ነው። ናናው ደርቋል። ይሄ ምንድን ይባላል? ጤና አዳሙ ለምልሟል። አሁን የምላችሁ ማለት ነው ይሄ እርጥብ ቡና ነው የምላችሁ። ባለፈው ይሄን አይሳቻችሁ ሙጫ ነበር። አሁን አድጓል። አሁን በደንብ አድጓል። ቲማቲሙ እዚህ ጋር ነቀየ ሌላ ቦታ በተክለው ይሞታል አይሞትም? ገብስም አለ፣ አተርም አለ፣ ፓፓዬ ራሱ አለች፣ ሸማሙ። ይሄ ደግሞ ምንድነው ስሙ? አብሽ ጎመኑ ደርሷል ለመበላት። አሁን ምን ላድርገው? ቆፍሬ ሌላ ቦታ ልትካላው እንዲሁ ብሎ ዝም ብሎ ይቀመጥ። የሞተው ይሞት፣ ሄዲያ ነው ሄዲያ። ቤተሰብ ከተጸዳ በኋላ መጣን እላችኋለሁ። ይሄ ሌላ ክፍል ነው። ይሄ አሁን ወስደን እዚህ ጋር ሻወር አለ፣ ጫማ ያስጠራ ተደርድሮ እዚህ። ይሄ መጋረጃ ነው፣ መኝታ ክፍል የሚባለው። ይሄ ትናንትና አይጥ መስሎ ነበረ። ያው እንዳልኳችሁ ከሰርግ ምላሽ ሁሉ ነገር እየወለቅን እየጣልን ስለምንሄደው አሁን አጸደደነው። ስርዓት ያዘ ረስቸው። በነገራችን ይሄ የሚሸጥ ሞሰብ ነው። የሚገዛ ካለ እንሸጣለን። የፍራሹ ሌላ ቦታ ነበር። አጋጣሚ ሰውም እየመጣኛ ጋር ስለሚያድር አውጥተነው እዚህ ያው እዚህ ህቅመጥ ብዬ ነው ለጊዜው። ብቻ ትናንትና እንደዛ ቆሽሽ ብሎ የነበረውን አሁን ይሄም መስሏል ማለት ነው። እንደዚህ ሆኗል። ይሄ እንትን ነው አይለቅም። ቀለም አበላሽተውታል ዱላቡን። እሺ ወይት እንሄዳለን ወደ ሳሎን። ልጅና እዚህ ነበር ታጸደ የነበረው። አሁን ታኝታለኛለች፣ ያስተኛኋት ማለት ነው። ያው ቅዳሜ ስለሆነ እናት የለችም ገበያ ሄዳ። ይሄን ይመስላል። ለያን ኡመር ተኝታለች። ፍራሹን 3 ነበረ 2 አድርጌዋለሁ። እስከዛሬ 3 ነበር፣ አሁን 2 አድርጌዋለሁ ሰፋ እንዲልልን። በዛሬ ቴሌቪዥኑ ራሱ እዚህ ጋር ነበረ፣ እዚህ አንስቼ እዛው ወሰድኩ ማለት ነው። ረከቦት ምናምን ነበረ። ያው የኔ እዚህ እንኳን ገና 5 ወሯ እንትን አትልም፣ ያኔ ትገለበጣለች እንጂ አትንቀሳቀስም። የጎረቤት ልጅ ስለሚመጡ እነሱ 10 ጊዜ ረከቦቱን ስንኝ እንትን እንዳይሉብኝ
አንስቼዋለሁ። ያው እላችኋለሁኝ እንደዚህ አድርገነዋል ቤቱን። አሁን ዲኮር ቀይረንለታል። በትንሽ ነገር ቤት ማሳመር ይቻላል ባለን ነገር። አሁን ይሄን ጠረጴዛ ቢኖር ጠረጴዛ ላይ ቢኖር ወይም ይሄ የፊት ማያ መስታየት አለ አይደል? እዛ ላይ እንትን ቢኖር ቢቀመጥ ደስ ይላል፣ ያምራል። እና ይሄን ይመስላል ሳሎናችን እንደምታዩት። ያጨሳጨሽ ነው ትንሽ ለቤቱ ይበቃዋል። አንሳው እዚህ ጉንፋን ስለያዘ ደግሞ እሷን ዘይጭስ ጉንፋን ስለያዛት እንትን ይላል ያማታል እኮ እንትኑ። እና ይሄ እንደዚህ ነው የሚመስለው። በቃ ቤትን ፋ ማድረግ ይቻላል። በዚህ በኩል ዕቃ ቤት አለ። ያው አያስፈልግም ወደዛ ለመሄድ። አበቃ እና ትናንትና ይሄን የጀመርኩት ነበረ። ቆፈር አድርጌው ታሳያችሁ ግቢውን። እቺና ትራና ጨፌም አለ በመውረጃው ላይ ሆና ታስጠላለች። እዚህ ጋር ታምራለች። ቃሪያው ራሱ ነው እንትን ያለው አያችሁት? ፍሬ ሊዝ አበባ ይዟል። ፓፓዬም አለች እዚህ ውስጥ ስለማትል እንጀላ። ይሄ ደግሞ በቀሎ ይሁን ማሽላ ይሁን እንጃ ይመስላል። እዚህ ጋር ቡና አስጥተናል። እርጥብ ቡና እዚህ ደረቁን። አሁን በዛኛው ነው የምወስዳችሁ። በዚህ በኩል ይሄ ስሩቅ ነው። በዛኛው ነው ወሰዳችሁ። ይሄን ገና አላዘጋጀሁትም። አቤት ተኝታ ነበር። አሁን ቀጣራኩ በትልቅ ድንጋይ ተቻል። አቤት በጣም ታምራለች። ፍፍ በጣም ታምር ነበር። መሬት ላይ ተረጅራሽ ስተኛ በጣም ታምራለች። እና ምላችሁ አሁን ይሄን ትናንትና ይሄ ድንጋው እዛ ጋር መጨረሻ ቆርቆሮው ላይ አካባቢ ነበር። ትንሾቹ ድንጋይ ግድግዳው ላይ አካባቢ አድርጌ ትልልቁ እዚህ ጋር አድርጌዋለሁኝ። አሁን ዝናብ ስለሌለ መሬቱም ደረቅ ነው። አስቆፍረውና የሆነ ነገር ተክለዋለሁ፣ ወይ ሸንኮር ወይ ሌላ ነገር ተክለዋለሁ። ብቻ አበባ ናት። የዚች አይነት አበባ ይሄ ቃሪያ ነው። ያው ደርቋል። አሁን ይሄ ፉላ የሚባለው ነው። ይሄ ደርቄ ነው። ብንቆርጠው እምቢ ያለ እየለማ መልሶ። እነዚህ ማንጎ ናቸው። ትናንት አንዲት ሰብር ያለውኛ ምስኪን ዋህድ ቀልጥም ብላልኝ። ምን ላድርጋት ሲቀጥበይ አይ ተለማለ ብላችሁ ታስባላችሁ እንጂ ወይ ነቀያለ ገላገል ድንጋው እንደዚህ በዚህ ተሰል ይሄን ድንጋውን ተሳነሳ በድንጋይ መትቻት። እዚህ ጋር ተደራርበው ፓፓዮች አራት ወው ባንዲ በቅለው አድርገዋል። በጣም አድርገው ነበር። ቅጠላቸው ብዙ ነበር። በሩን ከፍተው ፍየሎች ገብተው በልተውት መልሶ አቋጥቆጦ ነው። እና አሁን ይሄ ሁሉ ቆፍሬ ምን ልትከለው እኔ ሸንኮር እያልኩ ነው። ምክንያቱም ቲማቲም ምናምኑ በዛ ታያለ። ነገች ቃሪያ በለውናት ሙጫ ናቸው። እዚህ ጋር ማለ ትንሽዬ ናቸው። እና እናንተ ነገሩኝ እዚህ ጋር ምን ልትከል እዚህም ወገን አላነሳሁትም እንጂ ቲማቲም ነበረ። በቃ ደረቀ። ይሄ ሾቹ ቅጠል የሚሉን ነው። ወዲያቸውን ሲያማቸው ነው ምናምን እንደዚህ ጨምቀው ይጣጣታል። ይሄ ዝቃቅቤ ነው። ይሄው ቃሪያው ሙቶ ነበር መልሶ እየዲያና አበባ እየያዘ ነው። መሬቱ ደርቋል። ያ አላህ ይሄው ሽታ ይጣፍጣል። የአህያ ዝቃቅቤ ነው የሚባለው። ይሄ የሚበላው ዝቃቅቤ ነው። ደግሞ ይሄ የአህያ ዝቃቅቤ የሚሉት መሰለኝ። በእንዲ ቅጠሉን ስነኩት ይማራራል። ያኔ ተጣፍጣ ስነኪው ገና እንዲጥግን ነው የሚያደርገው። እና እንደዚህ ነው እላችኋለሁ። እስኪ እንግዲህ ደግሞ አይተን መጨረሻው
ያኔ እንጨት ምናምን ማግለው ነገሮች የምናስቀምጥበት ነው። ፀሐይ እንደመጣው ከላይ እንትን አለው። በቃ ይሄን ይመስላል።